በቃ ሱቅ ትተህ ወደፊትም በቃ እንትን ሰዎቹ ሲጠፉ አንድ ሁለት ሶስት አራት አምስት ሰዎች ናቸው ገንዘብ የበታቱ በዛው የጠፉ አሁን እስቲ ከስራዬ ገንዘብ እኛ እኮ ተበድረን ነው እኮ ተበድረን ብድር ሰጥተን እንዴት ይቻላል? በዚህ ቀውጢ በሆነ ይቻላል? ቀውጢ በሆነ ኑሮ እንደዚህ ቀውጢ በሆነ ብድር ሰጥቼ ሱቄን ዘጋሁ። ስራ ቦታም ጠፋሁ። ምንድን ወርቅቸው አቤት ሰላም ነው? ሰላም ነው? እንዴት ነህ? ሰላም ናችሁ? አማን ነው? እንዴት ናችሁ? ሰላም ነው? አልሐምዱሊላህ። ሰውዬ ከሱቅ ቦታ የለም ሰሞኑ የጠፋ። ምን እባክህ መስራት እኮ አትቻልማ መስራት። ምን ነው? ገንዘብ ወስዶ ሱቄን ባዶ አደረጉ። ምን ቆመልሽ? ምንም እየሰራ የለም? ምን ቀበለው ብድር ሰጥተን እሺ ይወስዳሉ አይመልሱም። ብድር ወስዶ አሁን በቃ ብቻዬን ያወራው አሁን ማን አምኖ ሲጠያ ልሳ አይዞህ ጆቼ በምድር ላሳድግ አይዞህ እንደምንም አድርገህ በብድርም ሞክረህ በቃ ሌላ ስራ አለው እንኳን በብድርም ጠይቄ አትቻልም። በጣም አሳዝነው ለዚህ ነው የጠፋ። አዎ ምን እኮ ሰዎቹን ማግኘት አልቻልኩም። ሰዎቹ በዛው ብድር ወስዱ በዛው ግብ ብሎ የጠፉት ህዝባቸውን የጠፋው ያው ደም ሆነ በቃ እንዴት ግጥም ወደ አስቤ አሁን በቃ ሱቅ ትተህ ወደ ግጥም በቃ እንትን ሰዎቹ ሲጠፉ አንድ ሁለት ሶስት አራት አምስት ሰዎች ናችሁ ገንዘብ የበታችሁ በዛው የጠፋችሁ ስማችሁ ለጥፍ ሳላሳቅቃችሁ ገንዘቤን በቶሎ መልሱ ባካችሁ። ለሰው ሲናገር ግጥም እንደዚህ ብሎ በዚህ አፈላልግ ብሎ ግጥም በዚህ ይገኛል። በዚህ እንኳን ቢሆን ገንዘብ የነበሩ ሰዎች አድራሻውን ስለማቁ የተቀበሉበት ቦታ ያምጡ። በቃ ይሄማ ግዴታ ያምጡ። በጣም ይገርማል። በጣም አንድ ለሰው ቢሆን አልመልሱልህ አዳፋኩበት ከወሰዱ በኋላ ኮታቸው አንድ ቀን እንኳን አገር ቀዩ መሰለኝ። ወይኔ ለካ ለዚህ ነው ሱቁ ባዶ ወረ። ገብቼ በቃ ያመጣሁትን ዕቃ አበድሬ የተበደሩኝ ሳሳድ ያበድሩኝ ሲያሳዱኝ ተሸባ በዛ ምክንያት ከስራዬ መፈናቀል ብለው ሲያሳዱኝ እንደዛ ጠፋሁ። በስራዬ ግን አንዳንድ የሆነ ማነሽ አንቺ ማንም ሰው ቢጠይቀኝ ወቅቼዋለሁ ካሉ ለማንም የለብኝ ሄዱማ አሉ አሁን ያለው ሰው መሳደው በሲንከር የለውም አይመስልም እንደ ሰው ማንም ቢጠይቀኝ ነበር። እኔ አሁን በጣም በሩ መለስ ተይሲ በመሳጅ አይሳይጉ ምን ታሲ አንቺ አፈር ይበላሽ አፈር ደቼ ያዝበላሽ አሁን ስራዬ ምንም አድርጌ ፈላልጌ በቃ መማር አለብኝ። ትምህርት እኮ ነው። ብድር አምጣና አንተ መትመልስ በናቸው እኔ ምን ነካ ጭካኔ እንደ ወያኔ አለ ካኖ ጃል እኔ ልምከር ነሽ
አንተም ብድር አምጣና አትመልስ እኩል ናቸው በቃ ታዲያ እኔ እኮ ተበድሬ በፊቱን እኮ በብድር ያመጣሁት ዕቃ ነው አልኩ የተበደርኩትን ዕቃ መልሼ አበድሬ ያበድሩኝ ሳያሳድሩኝ ያበደርኳቸው ሲጠፉ ክፉ የሰው ክፉ ለካ አንተና ያመጣበት ነው ብድር ነው እንዴ ታዲያ ድሮ እኮ እንደዛ ነው እኛም ታበድር ደስ ነዋ ወይ አማሳልና አሁን አገር ቤት እዛ ባዛፍ እዚያ ቆጮ ምናምን ይደርሳዳ ዶም ቤተሰብ አሁን እዛ እስከ ማሁን ነው ክራራስ አሁን የልጆች ክፍያ ክፍላት ማስፎ ስንት ክፍያ አይደለም እቁብ ጀምሬ በቼ አዳቶ አታውጣጣል ባላ መጥሽው መራን ባላንዴ ባላ ተብላ አቱ በቃተውታ አስፈራቱ ተብላው ተበቃተው ቡና ጠጣ አጣጣዶ ደምን ጠጥቶ ጠፍቶ አጣጣው አታስብ በአላተው ያው ስራ ተቀየራችሁ እናንተ ወደው እናንተ እኮ ብትላችሁ ስራ ተቀይሩ ማለት ነው ወይ ሰፈር ወዳው ነው የምትነሱ አንድ ድርቅ ወይ ሰፈር ወይ አገር ቀይሬ አመኮርኩኝ እዚህ እንደው አከሲየዳ አከሲየ አዲስ አለበስ እሱ አከሲ አዲስማ አብሪቴ ነው አብሪቴ ምን ሄዶ አምና እዚህ